ሰላም እንደምን ቆያችሁ ውድ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ የበዛ ይሁን እያልን ዛሬም እንደተለመደው በሳምንት የተከሰቱትን አበይት ዜናዎች ይዘንላችሁ መጥተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ እንድትጀምሩ በትህትና እየጠየቅን የእናንተ አንድ ላይክ እኛን ለነገ በተሻለ ነገር እንድንቀርብ ያበረታታናል። በሳምንቱ ከተፈጠሩ አበይት ጉዳዮች አንደኛው የ2018 የሪሚዲያል ተማሪዎች የዩኒቨርሲቲ መግቢያ ውጤት ይፋ መደረጉ ሲሆን ከትምህርት ሚኒስቴር ይፋዊ ገጽ ባገኘነው መረጃ መሰረት ትምህርት ሚኒስቴር በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮና በማህበራዊ ሳይንስ የትምህርት መስኮች ከ49.5 ወይም በነጥብ ከ297 በታች ያስመዘገቡ ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆናቸውን አሳውቋል። በሁሉም አማራጮች ማለትም በመንግስትና በግል ተቋማት የሪሚዲያል ፕሮግራም ለመከታተል እንደተፈተኑት የትምህርት አይነት 33 በመቶና ከዚያ በላይ ማምጣት ይኖርባቸዋል። የመቁረጫ ነጥቡ ሲገለጽም በተፈጥሮና ማህበር ሳይንስ ወንድ ተማሪዎች 216 ሲሆን የተፈጥሮና ማህበር ሳይንስ ሴት ተማሪዎች ደግሞ 204 እንደሚሆን ተወስኗል። እንዲሁም ታዳጊ ክልልና አርብቶ አደር አካባቢ የተፈጥሮና ማህበር ሳይንስ ተማሪዎች ለሁለቱም ጾታ 198 እንደሚሆን የተገለጸው። በተጨማሪም መስማት ለተሳናቸው ለሁለቱም ጾታ 198 ሲሆን ለዓይነ ስውራን ደግሞ 165 እንደሚሆን ከትምህርት ሚኒስቴር በይፋዊ ገጹ አስታውቋል። ወደ ሁለተኛው መረጃችን ስናልፍ የምናገኘው ባለፉት 2 ወራት ብቻ ከቡና ወጪ ንግድ 546 ሚሊዮን ዶላር ገቢ ተገኝቷል ሲል የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ባለፉት 2 ወራት ብቻ ከ80 ሺህ ቶን በላይ ቡና ወደ ውጭ በመላክ 546 ሚሊዮን ዶላር ገቢ መገኘቱን ነው ባለስልጣኑ ያስታወቀው። በ2018 በጀት ዓመት 470 ሺህ ቶን ቡና ወደ ውጭ በመላክ 2.26 ቢሊዮን ዶላር ገቢ መገኘቱን የጠቀሱት የባለስልጣኑ ዋና ዳይሬክተር አዱኛ ደበላ በ2018 በጀት ዓመት 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ መሆኑን ገልጿል። ወደ ሶስተኛው መረጃችን ስናልፍ የምናገኘው አሳዛኝ ዜና ነው። 4 ተማሪዎች በመንገድ ዳር ባገኙት ውሃ ያቆረ ጉድጓድ ዋና ለመዋኘት ገብቶ የአንደኛው ሕይወት ማለፉ ተገለጸ። በመስከረም 27 2018 ዓ.ም በአቃቂ ቃሊቲ ክፍለ ከተማ ወረዳ 10 መንደር 3 እየተባለ በሚጠራው አካባቢ ክፍቱን በተተወና ውሃ ባቆረ ጉድጓድ ውስጥ ዋና ለመዋኘት ከገቡት 4 ታዳጊዎች መካከል የአንዱ ሕይወት ማለፉን የእሳት አደጋ ስጋትና ስራ አመራር ኮሚሽን አስታወቀ። ሕይወቱ ያለፈው ታዳጊ እድሜው 14 ዓመት ሲሆን የ7ኛ ክፍል ተማሪ ነበር። ታዳጊዎቹ ዩኒፎርማቸው እንደለበሱ በትምህርት ሰዓት በቂ የዋና ችሎታ ሳይኖራቸው ለመዋኘት እንደገቡ የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ሬዲዮ ተናግሯል። በተለያዩ ምክንያት ተቆፍረው ክፍቱን የተተውና ውሃ ያቆሩ ጉድጓዶች መሰል አደጋዎች እያደረሱ በመሆኑ ጉድጓዱን የቆፈረውና ፈቃድ የሰጠው አካል እንዲሁም የአካባቢው መስተዳድር አደጋውን የመከላከል ኃላፊነታቸውን መወጣት እንዳለባቸው ኮሚሽኑ አሳስቧል። በአሁኑ ወቅትም ትምህርት ቤቶች የተከፈቱ በመሆኑ ወላጆችና መምህራን በተለይ ለታዳጊ ተማሪዎች አስፈላጊውን ጥበቃና ግንዛቤ ሊያስጨብጧቸው ይገባል ተብሏል። ለዛሬ ይዘንላችሁ የቀረብናቸው መረጃዎች ይህን ይመስሉ ነበረ። ቀጣይ በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ